ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቆንጆ የሳምቡሳ አሰራር አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጠይቃለሁ። እንዲሁም አብራችሁን ያላችሁ የምታበረታቱኝን ሁሉ ደግሞ በጣም አመሰግናለሁ። እንግዲህ ወደ አሰራሩ እንሄዳለን። መጀመሪያ እንግዲህ የማደርገው የተዘጋጀ ትንሽ ሞቅ ያለ መጥበሻ አለኝ። እሱ ላይ ትንሽ ዘይት አደርጋለሁ። ከዛ የተከተፈ ሽንኩርት አለኝ፣ እሱን አቁላላለሁኝ። ትንሽ ከተቁላላለኝ በኋላ የተፈቀፈቀ ካሮት አዘጋጅቻለሁ። እሱን አንድ ላይ አድርጌ ማቁላላት ጀምራለሁ ማለት ነው። ምስር ቀቅዬ አዘጋጅቻለሁኝ። እነዚህ ሁለቱ ነገሮች ከተቁላሉልኝ በኋላ የተቀቀለውን ምስር ከዚህ ጋር አደባልቃለሁ ማለት ነው። አብራችሁ ሽንኩርትና ካሮቱ በደንብ ከተቁላላልኝ በኋላ እንግዲህ ምስሩን ጨምሬያለሁ። እንደዚህ እንደምታዩት እነሱን ካዋሃድኩ በኋላ ቅመሞች ነው የምጨምረው። ቅመም እንግዲህ ያዘጋጀሁት ትንሽ ኮረሪማ፣ ትንሽ ቁንዶ በርበሬ፣ በጣም ትንሽ ኩመን እና የተፈጨ ደግሞ ፓውደሩን ነጭ ሽንኩርት አንድ ላይ አድርጌ እንግዲህ አዋህዳለሁ ማለት ነው። ከዛ ትንሽ ለጣዕም ጨው አድርግበታለሁኝ። መጨረሻ ላይ የተከተፈ ቃሪያ አለኝ፣ እሱን ጨምር አድርጌ አወጣዋለሁ ማለት ነው። ምስሩ እንግዲህ ያው ለመጠቅለል ሬዲ ሆኗል። አሁን መጠቅለያዬን አዘጋጅቻለሁ። በዚህ ነው የምጠቀልለው። ለማጣበቂያነት ደግሞ ፍርኖ ዱቄትና ትንሽ ውሃ በጥበጥ አድርጌ አዘጋጅቻለሁ። ብረሽ አዘጋጅቻለሁ። ከዛ እንደዚህ እንደምፈልገው ለመጠቅለል እንደዚህ ጠቅለል እያደረኩኝ ያዘጋጀሁትን ምስር እዚህ ውስጥ ጨምሬ አጣብቄ አስቀምጣለሁ ማለት ነው። ከዛ በኋላ እንግዲህ ያው መጥበስ ነው ማለት ነው።
ይሄው እንግዲህ የምፈልገውን ያህል ጠቅልዬ ጨርሻለሁ። ዘይቴን ጋል አድርጌያለሁ። በጣም ከጋለ ልብልብ ያደርግብናልና ትንሽ ብቻ ጋል እንዳለ መጥበስ እንጀምራለን። በደንብ ቃ ብሎ እንደዚህ ከሽከሽ የሚል እንዲሆንልን ልብልብም ሳይል ጊዜ ወስደን እንድንጠብሰው ትንሽ ጋል ያለ በጣም የፈላ ከሆነ ግን ልብልብ አድርጎ ያወጣብናልና በዚህ መልኩ እንግዲህ የሚያምር በጣም ቆንጆ በዛ ላይ በጣም ጣፋጭ የተጠቀምኩት ቅመም እናንተ የፈለጋችሁት መጠቀም ትችላላችሁ። ግን እዚህ ጨምርኳቸው ያጣፍጡታል ከቃሪያው ጋር ከሽንኩርቱ ጋር እና ደግሞ ካሮት መኖሩ ካሮቱ ደግሞ የበለጠ ጣፋጭ እንዲሆን አድርጎታልና በዚህ መልኩ እንግዲህ እየጠበስኩት ነው ማለት ነው። ውድ ቤተሰቦች ይኸው ሳምቡሳ ይደርሷል። በጣም ነው የሚያምረው። በዛ ላይ በጣም በቃ ክራንቺ ነው። እውነት ሲበላ ከሽ ከሽ ነው የሚለው። ጣዕሙ ልዩ ነው እና ቤታችሁ እስኪ ካሮት ደግሞ ጨምሮ አድርጋችሁ ሞክሩት። በተለያየ ነገር ይሰራል ሳምቡሳ እና እኔ ደግሞ እስኪ ዛሬ በዚህ ደግሞ ልሞክር ብዬ ጋገርኩትና የጠበስኩት ማለቴ በጣም ቆንጆ ነው። ወድጄዋለሁ። ሁሉም ሰው ወዶት በልቶታል እና እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እስከመመጣ ሁላችንም በያለንበት ሰላም እንሁን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም